አቤት ምን አይነት ጣፋጭ ድል ነው በእናት ኤዜ እውነትም ያርሰናል ደጋፊ ነህ ማን ሃትሪክ ተሰራባቸዋለህ እንዲህ ትልባቸዋለህ አረ ምን አይነት ሚያረካ ቪክትሪ ኦፕን ፕሌይ ጌማችን ይስተካከላል ይጨምራል ያላልኩም አራት ጎል ያለ ሴት ፒስ እንደውም ደበረኝ ሴት ፒስ ካልገባ ነሻጣ የለውም ሴት ፒስ ያስፈልገናል ነው ማለት ሚኮን ቀርጥም ምን ያረኳት አሁን ገብተ በዚህ ሞራል ቮት አርግ ሁሉንም ዋንጫ ነው እንበለው መርፊሽ ያልሸነፈም ነው ማለት ገብተ ቮት አርግ በዚህ ሞራል በቴሌብር ገብተ ቮት አርግ እናቴን እንዴት አባተ ነው ምንችለው በእናትህ ዴክለር ራይስ እንዴት ነው ምትችለው በቃ ማይችል ተጫዋች የለንም ጋብሪኤል ምናምን ያልሽ 19 ቡድን ሲደግፍ 19 ቡድን ሲቋጥር ማን የበለጠ ነው ምንገርፍ ባየር ሙኒክ መጣውልሽ ከዛ ሃንግማን አሁን ሃንግማን አልፈራችም እርግጠኛ ነኝ ልክ ባየር ሙኒክን ስገርፋት ግን ተፈሪያለሽ ከዛ እየፈራሽ እየተንቀጠቀጥሽ እለጥፍሻለሁ አንቺ we are the gunners ዋንጫው ዲሴምበር ላይ ነው የሚነሳው ተስፋ ትቆርጫለሽ ሁልሽማ 19ሽም ተስፋ ትቆርጫለሽ ያለው ይጨመርለታል ለሌለው ግን ያለውም ቢሆን ይወሰድበታል ማለት ነው በቃ አይደል ስትችል እንደዚህ ነው በቃ ችሎ በስነ ስርዓት አሳምኖ አሸነፈ በቃ በማይመለከተው ሲቲንም መጫን የለብንም አሁን ገና እየተሰራ ያለ ቲም ነው በቃ እኛንም ዋንጫ ታስጨንቁን በቃ እኛ ምንም ማድረግ አንችልም አሁን ሲጀመር የስፐርስ ጥፋት ነው ይሄ ሁሉ ነገር ሲጀመር ኢዚን በስነ ስርዓት አታስፈርሙ በራሴ በዱሌ ምናምን የሚባለው አሁን ነው በቃ በራሳቸው ሰደፍ ራሳቸው መቷቸው ይብላ አርሰናል በቃ ምንም ማድረግ አይቻልም ሲጀመር አሁን የቀረን ተስፋ እህቴ የመርሲሳይድ ብቻ ነች ኤቨርተን ነገ ወይ ሳምንቱን ያስወራናል ወይ አፋችንን ዘግተን እንቀመጣለን መርሲሳይድ ደግሞ አያሳፍረንም ኤቨርተን አያሳፍረንም በያስባለሁ አርሰናል 4 ቶተናም 1 የተጫዋቾች ሬቲንግ እንደ ሁሉ ጊዜው ከበረኛ ነው የምንጀምረው እኔ ላለቅስ ነው ማን ራያ ምንድነው የገባበት ጎል ሪቻርልሰን ያ ጥቁር ምንም የማይችል ሰውዬ ከዛ ጠልዞ ያገባባል በጣም ነው የተናደርኩት ራያ 6.5 ማለት ነው ተከላካያችን ጋር እንሄዳለን ወይኔ ካላፊዮሪ ዛሬ እንዴ ብራዚል ጆጋ ቦኒቶ ምናምን እንደዚህ አረ በጣም ነው የምትችለው እኔ ላለቅስ ነው ላንተ 9-10 ሂንካፒ የመጀመሪያ የፕሪሚየር ሊግ ጌሙ ቋሚ ሆነ የጀመረበት በጣም ዲሳፖይንት የማያደርግ የሚገርም ጨዋታ ነው የተጫወተው ማለት ቦል ኮንትሮል ሎንግ ቦሎቹ በጣም ያበደ ነበር ማለት ነው 8.5 እንሰጧል ሳሊባ በጣም ሶሊድ ነው ገባችኋ ከጎኑ ሆኖ ጸጉሩን እያሻሸው ነው ሂንካፒን የነበረው በጣም የሚያምር ጨዋታ ሳሊባ 8.5 ማለት ቲምበር በጣም የሚያምር ጨዋታ ድሪብሉ ዛሬ ደግሞ በጣም ተለይቶ ነበር ድሪብል በጣም ያበደ ነበር ቲምበር ማለት ነው 8.5 ቲምበርም ወደ መሃል እንሄዳለን ወደ መሃል ከሜዳችን በፊት ግን ማለት ነው ኤሌፋንት ቤት ለእናንተ ጽድት ያለ ነገር ይዞላችሁ መጥቷል ገባችሁ ብር ሳትወጡ 20 ሺህ ብር መሸለም ትችላላችሁ ብር ሳትወጡ ከኪሳችሁ ማለት ዝም ብላችሁ እየገባችሁ ቀማሪ የሚባለው ኤሌፋንት ላይ እየገባችሁ ማለት ነው ኮሬክት ስኮር መመደብ ነው አንድ ብር ከኪሳችሁ መውጣት አይጠበቅባችሁም 20 ሺህ ብር ማሸነፍ ትችላላችሁ ከዚህ በተጨማሪ ደግሞ ብዙ የ20 ሚሊዮን ብር የ100 ሚሊዮን ብር ሽልማቶች አሉ እየገባችሁ ቼክ አድርጉት ዌብሳይታቸው ማለት ወደ መሃል እንሄዳለን ዛሬ ዙቢሜንዲ ምንድነው እያደረገ የነበረው ሚገራርም ፋውል እየሰራ ኢንተርሴፕሽኑ በጣም የሚያምር ጨዋታ ማለት ዙቢሜንዲ 8-10 እንሰጣለን ዴክላን ራይስ ዛሬ ክሮስ ማድረግ ነበረብን ማን ኮርና ማግባት ነበረብን ራይስ አናደኛል ኮርና ስላላገባን ማለት ነው 7-10 7.5 እንሰጣለን ራይስ ማለት ወይኔ ኤዜ ወይኔ ጥቁር በስማ እኔ ምን ብያችሁ ጥቁር ሰው በጣም ይችላል ወይ ደግሞ በጣም አይችልም ኤዜ ደግሞ በጣም ነው የሚችለው ወይኔ በስማ 20 ነው በሰጠሽ 20 ኤዜ 20 ሃትሪክ በጣም የሚያምር ጨዋታ ላለቅስ ነው ሳካ በጣም የሚያምር ጨዋታ ዛሬ ፍሪኪክ ወደ ጎል እየመታ ክሮስ የሚደረግ ፍሪኪክ እየመታ ነበር ወደ ጎል በጣም የሚያምር ጨዋታ ማለት ነው 9-10 ሳካ ራሱ በጣም ነው የተደሰው ሜሪኖ ምን አይነት ፓስ ነው ለትሮሳርድ ያደረከው እንዴ 9-10 በጣም ነው የምትችለው ሜሪኖ በጣም ነው ዲሳፖይንት አታረገኝም ትሮሳርድ በጣም የምትችል ሰው አንድ ጎል አንድ አሲስት ፕሪሚየር ሊግ ላይ ታስፈልገናል ትሮሳርድ በጣም ነው የምትችለው ወይኔ ትሮሳርድ ይችላል 9.5 ማለት ነው ኦቨርኦል በጣም የሚያምር ጨዋታ ነው የተጫወተ ነው ማለት ነው አርሰናል ዶሮዋን ሲገነጣጥላት አምሽቷል ኢብሪቼ ኢዜን ቶማስ ፍራንክ አርብለት በነበራቸው ጋዜጣዊ መግለጫ ላይ ማን ነው ኢዜ ብሎ ነበር ማንነቱን ኤምሬትስ ስቴዲየም ላይ
ጉድ አድርጎ ሰርቷቸዋል። ሃትሪክም ታሪክም የሰራበት በታሪኩ የመጀመሪያውን ሃትሪክ የሰራበትና በኖርዝ ለንደን ደርቢ ከ37 ዓመት በኋላ የመጀመሪያ ሃትሪክ የተሰራበት ጨዋታ ሆኗል። አርሰናል ጨዋታውን 4-1 በሆነ ውጤት በማሸነፍ የፕሪሚየር ሊጉን መሪነቱን ያጠናከረበትን ከተከታዩ ቼልሲ ጋር ያለው የነጥብ ልዩነት ወደ 6 ከፍ ያደረገበትን ከሲቲ በ7 የራቀበትን ከማንቸስተር ዩናይትድ ቶተንሃምና ሊቨርፑል በ11 ነጥብ የራቀበትን አስገራሚ ውጤት አስመዝግቧል። በአስተማማኝ ሁኔታ ጨዋታውንም ንጹህ 3 ጎልና ንጹህ 3 ነጥብ በማግኘት ያጠናቀቀበት በድምር 4-1 ያሸነፈበት ጨዋታ ሆኗል። ትሮሳርድ ሌላኛዋንና የአርሰናልን ቀዳሚ የነበረችውን ጎል ያስቆጠረ ተጫዋች ነበረ። እንዴት ነበረ ጨዋታው? ሀሳብ ስጡበት እስኪ። አርሰናላውያኖች እንኳን ደስ አላችሁ። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲዲ ስፖርት። ኧረ ወያላው ኮንግራቹሌሽንስ እንኳን ደስ ያላችሁ አርሰናል ደጋፊዎች። የዘንድሮ የፕሪሚየር ሊግ ዋንጫ እንግዲህ የእናንተ ነው የሚመስለው። ተፎካካሪ ያላችሁ እንኳን አይመስልም። ብቻችሁን ሄዳችሁ ምታነሱ ነው የሚመስለኝ። 26 ጨዋታ ይቀራል አይ ነው፣ ግን በ12 ጨዋታ ባየናቸው ነገሮች ተፎካካሪ ያላችሁ እንኳን አይመስልም። በመጨረሻም አርቴታ ትረስ ዘ ፕሮሰስ የሚለው የፕሮሰሱ መጨረሻ የደረሰ ይመስላል። ይሄ ቲም ያስፈራል ጋይስ። በቃ እኔ ከዚህ በላይ መነቋቁሩ ይቅርብኝና እውነት ላውራ፣ ይሄ ቲም ያስፈራል። ይሄ ቲም በቃ በዚህ ቡድን ዋንጫ ካላነሳችሁ ቻምፒየንስ ሊግ ወይ ፕሪሚየር ሊግ ካላነሳችሁ መቼም አታነሱ። ሰርቶታል ቡድኑን አርቴታ በቃ ግጥ አድርጎ ነው የሰራው እንጂ ማጋሌ ሲቆጣ ኢንካፔን አስገብቶ እንዲያውም በራያ ስህተት ምናምን ነው እንጂ እኮ በክሊን ሺት የምትወጡ ጨዋታ ነበር። ይሄ ልጅ ኤቨሬቺ ኤዜ ይችላል። በቃ ነቆራው ይቅርብኝ። አይስዌር እውነት ነው ዛሬ የማወራው። ይችላል በቃ ደርቢ ጨዋታ ላይ ባይዘዌይ ምን ከዚህ በላይ ምንም ማለት አልፈልግም። ብቻ የሚገርም ጨዋታ ነበረ። ያው በአሳዛኝ ሁኔታ ብቻችሁን ሄዳችሁን የምታነሱት ይመቻችሁ። ቼልሲ እየተከተላችሁን ያለው በ6 ነጥብ። አይ ዶንት ቲንክ ቼልሲ ግን ዝግጁ አይመስለኝም ለእንደዚህ አይነት ፉክክርና የዘንድሮ ዋንጫ እንግዲህ አርሰናል ይመስላል። የሚገርም ጨዋታ ነው። እኔ ምን አገባኝ? ማንም ትሬኒንግ ሲሰራ ብዬ የምመለከተው ምን አገባኝ እኔ? ኧረ ተው እናንተ ረፉ። እንድትጨስም እንዴ! ኧረ እባክህ ወያለው ተው፣ ረጋ በል እንዴ! እኛ ተጎዳ ብለን ጮቤ ስንረግጥ የነበረን ሰውዬ እጥፉን ነው ምናምን ብለህ ትመጣለህ። ኧረ ተው እባክህ፣ ኧረ ተው፣ ያስተዛዝባል ተው። ይቺንም ዶሮ ኧረ ኢዜ የሚሉት ሰውዬ ደግሞ አርቴታ እንደዚህ በሽተኛ ሰው አናሰልፍም አልተባባልንም? እንደዚህ በሽተኛ ሰው ቀንስ። አሁን ለዶሮ ቢላ አንሶ ነው ይሁን። እሺ ቢላ ይነስ ገጀራ አንሶ ነው። በመድፍ 4-1 ይላል አርሰናል። ዶሮዋን በመድፍ በታተናት ማለት ነው። ዘንድሮ ኤዜን ይዘናል ሚዜ አንፈልግም እያሉ ነው መሰለኝ። በመድኃኔዓለም ሪቻርልሰን ምን አይነት ጎል ያገባው በእናት አንበላጠጡ ይላል። ስለ አርሰናል ወደድንም ጠላንም ማመን ያለብን አንድ ጉዳይ አለ። በቃ ፕሪሚየር ሊግ ላይ ያላችሁ የትኛውን ቡድን ደጋፊዎች ስለ አርሰናል ማመን ያለብን አንድ ጉዳይ አለ። አርሰናል ይችላል። በቃ እመኑ ይሄንን። አርሰናል ይችላል፣ ግን ዋንጫ ይበላል። ተቸላለ አርሰናል ይችላል። ይሄ ነው አርሰናል። ይሄ ኤዜ ምን አይነት ተጫዋች ነው? ሃትሪክ ብቻውን እኔ ብቻዬን 3 ብልት ነው የምፈልገዋል። ገነጣጠላት ዶሮዋን ገነጣጠላት። ይችላል። ይሄ ነው አርሰናል። ይሄ ነው። እኔ ሲጀምር ምን አስቋጠረኝ? ምን አገባኝ? ሲጀምር በትናንቱ የተቃጠልኩት አይበቃኝም ወይ? እንደማትሸነፉ እኮ ውስጥ ያውቀዋል። ጭራሽ ቋጥራለሁ ብዬ ገብቼ አራት ጎላች ነቆሮም በሌላ ቪዲዮ እንመለስበታለን። ለዚህ ውጤት ግን አጨብጭበናል። በተለይ ደግሞ ኤብሪቼዜ ምን አይነት ብቃት ነው ያሳየን። በነገራችን ላይ ይሄ ልጅ ሲፈርም መጀመሪያ አንደኛ ወጦ ማለት ነው ትልቁን ዝውውር አርሰናል አደረገ ካሉት ውስጥ እኔ አንዱ ነኝ። ገብታችሁ መመልከት ትችላላችሁ ማለት ነው። ዛሬ የሚገርም ብቃት ነው ያሳየው ማለት ነው። 10 ከ10 የሚገርም ብቃት። በነገራችን ላይ ቅዱስ ጠፍቶ ነበር አይደል? ዛሬ ካጠፉት ውስጥም እሱ አንዱ ነው። ግን ለአርሰናል ደጋፊዎች እንደ ጥያቄም ከፈለጋችሁም እንደሌላ ነገር ይዩት። አርሰናል በፎርስ 9 ሲጫወት የተሻለ ቡድን ነው። ቪክተር ዮኬሬሽ የአርቴታ ይሄ ወሳኝ ተጫዋች አይደለም ስንለው እንደነበረው አርሰናል 9 ቁጥር ይፈልጋል እንደዛ እንደምንለው አይመስለኝም። እኔ አርሰናል የሚታየኝ ሁልጊዜም ጥሩ ብቃት የሚያሳየው አርሰናል
በፎልስ ናይን ሲጫወት ነው ማለት ሜሪኖም የሚገርም ብቃት ነው ያሳየው ዛሬ ማለት ጥሩ ነበር አርሰናል ሙሉ በሙሉ እኔም የአርሰናል ደጋፊ ነበርኩበት ደጋፊ ስላችሁ ግን ድጋፍ አይደለም እንዲያሸንፍ የምፈልገው ቡድን ነበር ዛሬ ለምን ነገ በቃ አስቶን ቪላ ስላሸነፈ አምስተኛ ላይ መጠን ደቅ እንላለን ማለት ነው ይመቻቹ ስድቡን ቀዝቀዝ አድርጉት በነቆራ ስለምን አሁን ሁላችንም በጣም ስንፈራ የነበረው ጊዜ አሁን ላይ እየደረሰ መጣል በቃ ሁሉም የዩናይትድ ደጋፊ ሲፈራ የነበረው ጊዜ አሁን ላይ በትክክል የመጣ ይመስላል ምክንያቱም ደግሞ አርሴናል አሁናዊ አቋሙ ጭራሽ በማይታመን ሌቭል ላይ ነው ያለው ለተመናገር በማይታመን ሌቭል ማለት ነው በቃ እና ይሄ ቀን ደግሞ ለዩናይትድ ደጋፊ ምን ማለት እንደሆነ ሁሉም አይጠፋም በቃ ሁሉም የዩናይትድ ደጋፊ የሚያውቀው ቀን ነው በቃ ስለዚህ የት ነው መንጣፈው የት ነው ምንደበቀው ነው አሁን የአርሴናል ደጋፊ ይሄን አመት ዋንጫ ሳይበላ ካለቀ እውነትም የዩናይትድ ደጋፊ በአለም ላይ እድለኛ ቡድን ማለት ዩናይትድ ነው እድለኛ የሚሆነው እንጂ አርሴናል አይደለም እድለቢስ የሚባለው ምክንያቱም ኢትዮጵያ ውስጥ ያሉ የአርሴናል ደጋፊዎች ይሄን ዋንጫ ከበሉ ምን ሊያረጉ እንደሚችሉ ምንም ጥርጥር የለውም በቃ ምን ሊያረጉ እንደሚችሉ ምንም ጥርጥር የለውም እና አሁን ይሄን ጊዜ እያየነው ነው በቃ በትክክል እያየነው ነው ያለው የዛሬውን ውጤት ለተመለከተ የዛሬውን ጨዋታ ለተመለከተ አርሴናል ምን ያክል የዋንጫ ቲም እንደሆነ በቃ የሚያሳይ ነገር ብዙ ልትደበርባቸው ብዙ ሙድ ልትይዝባቸው ትችላለህ ግን አንዳንዴ እውነታውን ማውራት አለብን በቃ ስለዚህ አሁን አርሴናል ጊዜው ነው በቃ አሁን ታይሙ ነው ያውና አመት ተጠቅሞ ዋንጫ ማሳካቱ የማይቀር ነገር ይመስላል ለማንኛውም አስፈሪው ጊዜ መጥቷል አሁን በጣም የሚያስጠላው ታይም አሁን ደርሷል ማለት ይዜ ዲያራ ተረጋጋ ሰርሱ አትሪካል ሰራ ታስራ እንደተፈታች ጥጃ ቦረቀባቸው ደግሞ አይደክሞም እንጂ ሜዳ ውስጥ በቃ ይጋልባል ትሮሳርድ ቢስሚላ ምን አይነት የሚችል ተጫዋች በስነ ስርዓት በቃ እሱ ካለ የጨዋታውን ሪትም በስነ ስርዓት ይቀይሯል አርቴታ ምን አለ ዘንድሮ ለቀልድ የሚሆን ጊዜ የለኝም ያ ደርሶ ለዋንጫ ደርሶ ወደ ኋላ የሚቀረው አርሰናል የለም አመንክም አላመንክም ድንቁርና እኔ ጭንቅላት ላይ ቤት ሰርቶ 3 ልጅ ወልዶ እያስተዳደረ አርሰናል ደጋፊ ይቅር በላይ አንተ ተሸነፋለህ በየኔ አደባባይ ላይ የፈለከውን ቅጣት ጻፍና አቀጣለሁ ልበል እኔ ቃሌን አላጥፍም አሁንም ኮሜንት ላይ ጻፍ ከፍተኛ ላይክ ያገኘውን ቅጣት አቀጣላለሁ ያፊን ነው ያገኙት አንተ ቶተናም የምትባል በክት ማለት ነው አስፈነደደ መድፎን ከተተለ ተቆሶ አናተን ይዞ ሄዶ መድፎ ሬዚ ሬኒ ክፍታፈንግ ቢሶች ማግባት ጀመረ ማለት ሁሉም የፕሪሚየር ሊግ ቲም እንዳለ ሊፈራ ይገባል ያው ከዛሬ ጀምሮ አሳይቶናል ሴት ፒስ የለም ጽድት ያለ 4 ጎል ኢዚ ምን ሆኖ እንደሆነ ዛሬ ምን አብልቶት እንደሆነ ይገባው አላቀም ዝም ብሎ ነው የሚያገባው ዝም ብሎ ትሮዛርድ ማግባት ጀመረ እዚህ ቲም ውስጥ እሺ ማን ነው ደካማ ተጫዋች ነው ማንን ነው የምንጠራው ከሴት ፒስ ውጪ ያገባ ነው አርሰናል ይሄ ማለት በቃ ካንደኝነት አይወርድም እንደው የሆነ ሙጠምጥም ካላሰራንበት ሲቲዝንስ ትናንት እድላችን እንዳላሳልፈን ሰተናል ወይኔ አርሰናል ከሴት ፒስ ውጪ ማግባት ጀመረ አንድ ሴት ፒስ ቢያንስ አያገባ ይሄ ሴት ፒስ ኤፍሲ አለ ደግሞ ያ ቶተንሃም ይባል ብላችሁ ዶራችሁን አርጉ እናንተ ምን እንደ የሚረባ ተጫዋች ያም ሪቻርድሰን በቃ ሪላል ሜዳ ውስጥ ያጓራል ይውረገረጋል ይታገላል አንድ ጎል አገባ በራያ ጥፋት ራያ ተዋረደ እሱ እኮ ችሎ አይደለም ራያ ነው ተዋረደ ወይ ሲቲዝንስ ታሳብ አስይታችሁን ኮሜንት ላይ አስቀምጡልኝ ይሄን ቪዲዮ ሼር ኮፒ በደንብ አድርጉት ዋው ጋይስ ምን አይነት አርሰናል ነው ያየነው የምር ይሄን አለማድነቅ አይቻልም ለማንኛውም ቶተናም እውነትም ሺት ክለብ ነው እኔ ሲጀምር ቶተናም ሲሪየስ ክለብ አይመስለኝም በጣም አውትፕሌይ ነው ተደረገው ኤዜ በሰማ በቃ ተበቀላቸው ማለት ምን አረጉት ሊያስፈርሙት ነበር እኮ እምቢ አላሉትም ይሄን አይደል በጣም የሚገርም አትሪክ ነበር ከቶተናም አንድ ነገር የሪቻርድሰን ጎል ነበር ግን በቃ አርሰናል it might be there ባይዞ እንዘጋጅ ይሄ አመታቸው ሊሆን ይችላል በቃ አሁን እያሳመነኝ ነው አርሰናል ሳስበው ማለት ነውና በጣም ከባድ ነው አርሰናልን እንዴት ማሸነፍ እንዳለበት እኔ እንጃ አላቅም የሆነ ከባድ ነው እና it might be there
በጣም አሪፍ ነበረ። በቃ ብትቋጥርም አንዳንዴ በቃ ከቻሉ ማመን አለብህ። ትችላላችሁ፣ ይመቻችሁ። ግን አሁንም ያው ገና ነው። አክቹአሊ አሁንም ገና ነው። በዚህ ሰዓት አይበላም። ግን አርሰናል በጣም ቻንስ አለው አሁን፣ በጣም ማለት ነው። በጣም ወደ 90% ቻንስ አለው። ምናልባት መሀል ላይ ካልተንሸራተተ በስተቀር ዋንጫው የአርሰናል የሚሆን ይመስለኛል። ቶተናም በጣም አሳፋሪ ናቸው። ሚኬል ስፐርስ ዝም ብትል ይሻላል። ለንደን ጭናት ምናምን ዝም ቶተናም በጣም ቀልደኛ ቲም ነው፣ በጣም ማለት ነው። ኤኒዌይ መቻችሁ። ኮንግራል አርሰናል ፋንስ። ያው ምንም ማድረግ አንችልም። ኦቨር ነው ይሄ በቃ ከራይቫልነትም በላይ ነውና በጣም ነው የቻላችሁበት። እንግዲህ እኛንም ያው ገና እናያለን ምን እንደሚፈጠር እናያለን። ከባድ ነው። ካሁን በኋላ ኦልሞስት አብዛኛው ወደ አርሰናል አድልቷልና ዋንጫው የነሱ የሚሆን ይመስለኛል። እስቲ ከታች ኮሜንታችሁ ጻፉልኝ፣ ሼር፣ ኮፒ ሊንክ ፖስት አድርጉ። ይመቻችሁ። እኔ የምላችሁ ማለት ነው ለምን ቆይ እንደ ሐሳብ አንድ ሳምንት ይዘልል ነው እንጩት የሆነ የሚደርሱብን አይመስለኝም። አሁን ጋፑ እንደዚህ አይመጣውም ስላችሁ የሆነ ፉክክር ከሌለው ፕሪሚየር ሊጉ ከሌሎቹ ሊግ እኮ የሚለየው ፉክክር ስላለው እንደዚህ ደግሞ ፋርመር ማድረግ ደግሞ ተገቢ አይደለም። ገባችሁ? ኤዜ እንደዚህ ሲባልግ ማየት ተገቢ ነገር አይደለም። የሆነ ገባችሁ? ጋፕ ያስፈልጋል። በቃ አንዳንድ ወይ ለኛ ለብቻችን ኢንተርናሽናል ብሬክ ስጡን፣ የሆነ 2 ሳምንት እረፍት ምናምን የሆነ እንዲጠብነው ነጥቡ። እኔ እኮ እንደ ሐሳብ ነው እኮ ስላችሁ፣ ካልሆነ አለማድረግ ትችላላችሁ። ግን ምንድነው የሚሻለን? ባየር ሙኒክ እየመጣውልኖሽ አፍንጫህን ይዤ በዛሬው ጨዋታ ምንም ያልደበረኝ ምንም ማለት ነው። በቃ ምንም በቃ ጥሩ ተጫውተን ነበር። ያው በረኛው ሰገጠብን። እነሱ ግን ያገኙትን እድል ተጠቀሙ፣ አሸነፉን፣ አለቀ። አባታችን የታወቀ ነው። በቃ አባታችን አሸነፈን፣ አለቀ።